እኔ ይሄን ወረቀት ላይ ካልፈረምሽልኝ አቤልን ገለዋለሁ። ከዛ እኔ ታሰራለሁ። አልፈርምልህም መስሎኝ ትፈርሚልኛለሽ? አፈርሚልኝም? አልፈርምልህም። በቃ ጎበዝ አፈርሚልኝ። አረ መሱ አንዴ ስማኝ ተረጋጋ። እኔ እንደዚህ እንድትሆኝ ምናምን አይደለም። አሁን ትፈርሚልኛለሽ? አፈርሚልኝ። ሰላም ሰላም ሰላም። ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ያለው እግዚአብሔር ይመስገን። ጠፍቻለሁ በአንዳንድ ጉዳዮች። ያው እኔ ስራ ብዙ ይደራረበብኛል። ለዛ ነው ፊት ለፊታችሁ ማልመጣው። አንዳንድ ነገራቶች እየተፈጠሩ ነው፣ እያየው ነው። ጠፍቻ አይደለም ግን እየሆኑ ያሉት ነገራቶች ደስ ስለማይል በውስጥ መንገድ በህግ አግባብ ማስተካከል ያለብኝ ነገር እያስተካከልኩ ስለሆነ ነው ከናንተም ካይኔ ራኩት። እንዴት ልካላችሁ ደግሞ በቃ እንደዚህ ያነሳው በህግ ሊጠየቅ ይገባል። እኔ እህቴ ናት፣ ብዙ ነገር ሁሉ ነገር ናት እና በቃ እስካሁን የጠፋሁት በውስጥ ጉዳዮችን እየጨረስኩ ነበረ። አቤልን ከስሼዋለሁ። የክስ መጥሪያ አምጥቼለታለሁ። በቃ ከዚህ በላይ ምንም ማድረግ አልችልም፣ በራሴ መንገድ አልመለስም ብሏል። ስለዚህ በህግ አግባብ ከስሼዋለሁ። ይሄ ደግሞ የፖሊስ ማዕተብ ያለበት እና አሁን የቀረኝ የሶሊ ፊርማ ብቻ ነው። ሶሊን እዚህ ላይ እንድትፈርም አድርጌ ቴጄ ላቤል እሰጠዋለሁ። ይሄን መጥሪያ ካለበት ድረስ በዚህ ሰሞን እየፈለኩት ነው። ፊት ለፊት እየታየኝ አይደለም። ትላንትናም ከሶሊ ጋር በውስጥ እያወሩ እንደሆነ ሰምቻለሁ። ስለዚህ ከዩ ጋር እንትን ያሉትን አይታችኋል። ይሄንን ነገር ደግሞ ሳይ በጣም ነው ባስ የደበረኝ። እቺ ልጅ ምንም ከሱ በቃ ያላት ነገር ሊቋጭ ስላልሆነ እኔ እሱን በህግ አግባብ አሳስሬው ወደሚሆነው መፍትሄ ሄዳለሁ። እንደዛ ካልሆነ ሊሆን አይደለም። በቃ በምንም ነገር ሊስተካከል አልቻለም። ከተስተካከለ ብዙ ነገር ሞክሬያለሁ። በእናንተ ፊት አይታችኋል። ቪዲዮ ላይ አምጥቼ ተናግሬዋለሁ እንደዚህ አርግ ብዬ፣ ግን በቃ በሰላም አውርቼዋለሁ። እንደዛ ሊስተካከል አልቻለም ልጁ። ስለዚህ ከዚህ በኋላ ለሚፈጠረው ነገር ለምንም እኔ ተጠያቂ አይደለሁም። ከህግ ጋር ይጨርሳል። ለአቃቢ ህጉ ነግሬዋለሁ ያለውን ነገር። ስለዚህ አቃቢ ህጉም ሲስተር ብቻ መፈረም ነው ያለባት እዚህ ላይ እንጀሉ። እሱ በቃ ይሄ በጣም እያረገ ያለው ነገር ካያችሁ በሩታም በኩል ስትሄዱ እንደዚህ ትዳር ማፍረስ ላይ ነው፣ በአብርሽም እንደዚህ ህይወት መበጥበጥ ላይ ነው። ስለዚህ እንደዚህ ያነሳው በህግ አግባብ ሊጠየቅ ይገባል፣ ሊታሰር ይገባል። እንዴ እዛች ጋር ከሄርሜላ ጋር ሆኖ የሰው ህይወት እየበጠበጠ ጭራሽ ባለትዳር ልጆች ያላቸውን ሰዎች እየበጠበጠ፣ ይሄ ነገር አግባብ ስላልሆነ ለእንደዚህ ያነሱት ያልተመለሰ በእጇ በልቶ ያልተመለሰ፣ ስለዚህ መቼም ሊመለስ አይችልም ለሱ። ይሄ የህግ አግባብ ነው። ከፈለጋችሁ ካሜራውን አቅርቤ ያሳያችኋለሁ። እየተፈጠረ ያለው ነገር ጥሩ አይደለም እና ይሄ ለአቤል የተጻፈ ነው። ሶሊን ብቻ ማስፈረም ነው የሚቀረኝ። ይሄን ነገር ማወቅ አለባችሁ። ሶሊን ጠርቻታለሁ። ያለው ነገር እንደዛ ነው። በቅድሚያ በስነ ስርዓት አወራታለሁ። ከዛ ግን እንዲ ካለች ብቻ የሚሆነውን አብረን እናያለን። ቤተሰብ እኔ በጣም ስሜት ላይ የሆነበት ነው ልጁ። እኔ በእጅም ሊጠፋ ይመስለኛል። እኔ የሆነ ግደለው ይለኛል። ሰው ላይ ሰበብ ሊሆን ነው መሰለኝ። እኔ በቃ ብቻ ትንሽ ተረጋግቼ አሁን በጋ አግባብ ላወራው ነው እና ቤተሰብ ልጁ አላርፍ ብሏል፣ አላድብ ብሏል፣ በጣም አላድብ ብሏል። እንዴት እንደሚታደብ አሳየዋለሁ። ማሱ እንዴት ነህ? እንዴት ነህ? ሁሉ ሰላም አለ። ክላስ እንዴት ነው? ሰላም ቢያችኋ። ምንድነው ዛሬው ልብስ እንኳን ቀየይኩ ይባላል በቢጃማ ወጥተኸኝ? የስክሪፕቶ ነገር ስለሆነ ብዬ ነው። ምንድነው? ደህና ነሽ? አለሁ ልጅ መስከረ እንዴት ነው ልጅ መጻፍ አላቆመም አሁንም? ማን ነው ልጅ? አንድ ልጅ ነው ያለው አንቺ የምታወሪው አይደል? ማን ነው ማለት? አቤል። አራና ወራም ከአቤል ጋር ትላንትና ዩኤል ምንድነው ታዲያ ያገኘብሽ? ሰሞን ምንድነው ቴክስት ከዩኤል ጋር ስታወሩ ሰምቻለሁ መሰለኝ። እነሱም ስለዚህ ጉዳይ ልናወራ ነው የጠራህ? አዎ ግልጽ መሆን አለበት ሁሉም ነገር። ምንድነው የተፈጠረው ነገር? ከዩኤል ጋር ተጨርሰናል። በቃ ምንም አይደለም። እሺ ከዩኤል ጋር ተጨርሰሻል አይደለ? እንኪያጂን ዋው ነጂ
ለማን ይላል የወረቀት ለማን ይላል? ምንድነው መሳፍንት? ለአቤል ይላል። ተበዳይ ነሽ። ስለዚህ አንቺ እዚህ ወረቀት ላይ ተፈርሚና እኔ ነገ ይሄን መጥሪያ ከፍርድ ቤት የወጣ መጥሪያ ነው ለአቤል ሰጠዋለሁ። ለአቤል እንዴት ምን አይነት ቀልድ ነው? ምን ይሄን የሚያስደርስ ደረጃ ምን ደረሰን? አይ እሱ ልጅ ካልታሰረ ወይ የሆነ ነገር ካላለ ካንቺ ህይወት ሊወጣ አይደለም፣ ካንቺ ህይወት ደግሞ እንትን ሊቆጠብ አይደለም። አሁን እኔ በራሴ አግባብ ነበር ቀስ ብዬ እጄ ልሰጠው ነው። አሁን አንቺ ብቻ እዚህ ላይ ፊርማሽን ፈርሚ እንደምስካሪነት ከዛ በኋላ እጄ ሰጠዋለሁ። አንቺ ላይም ብዙ ነገር አድርጓል። አንቺን አእምሮሽን ጎድቶታል። ይሄ የሴቶችን መብት ጥሰት ራሱ አካሂዷል። ስለዚህ አንቺ ህይወት ላይ ብቻ ብዙ ህይወት እያበላሸን ያለው። ስለዚህ መከሰስና መታሰር አለበት። ከስሽዋለሁ ካላምኑ ይዩ እንትን ይበሉ ቤተሰብም በቃ እኔ ይታሰር። ካልታሰረ ይሄ ልጅ የአገር ህይወት ነው የሚበጠብጠው። በቃ ለአብቺ ማለት ተመለሰኝ ላንቺ አሁንም አይመለስም። ገብቶሻል አይደለ? ስለዚህ ሰምተሻል አይደል? ምንም እንትን እንደዚህ የሚያስደርስ ደረጃ እንዴት የሚያስደርስ ደረጃ የለም። ምን አደረገብኝ? ቆይ እስኪ ንገረኝ። ምን አደረገብኝ ትለኛለች እንዴ? ከዚህ በላይ ምን ያርግሽ ነው አይደለ? በቃ እኔ አስገብቻለሁ። ትፈርሚልኛለሽ? እንኪ ይሄንንም ያዢ ትፈርሚልኛለሽ። ከዛ በኋላ ወደ ጉዳይ እንሄዳለን። ቆይ አንዴ አይደለም እዚህ ጋር ቆይ አይደለም ሶሊ አንዴ ፈርሚልኝ። በቃ ሌላ ምንም የምታስረጂኝ ነገር የለም። ትፈርሚልኛለሽ። አፈርጂኝ። እያስገደድከኝ ነው እያደረክ ያለው። አዎ ፈልጊው አይደለም። ለምን እስጀምር ፍላጎት አይጠበቅብሽም። ቆይ ማድረግ ያለብህን ነገሮች ታላቅ ወንድሜ ነህ። ግዴታ ታላቂ ስለሆንክ ደግሞ ማድረግ የሌለብህን ነገር ልታደርግ አይገባም። ለምንድን ነው አቤል መታሰር የለበትም ብለሽ? ምን አድርጎኝ አደሳፍንት? እሺ አሁን አቤል አንቺ ላይ ሰው የሚከሰሰው በጣም ከባድ ጥፋት ሲያጠፋ ነው። አቤል አንቺ ላይ እንደዚህ ነገር አድርጎብኛል በለኝና ይሄው እኔ እፈርምልሃለሁ። አንቺን ህይወት ጎድቷል። የኔን ህይወት ስለመጎዳቱ ምናምን ነገር እንዴት ስላንቺ መጎዳት አይገባኝም? እኔ አገባህም እያልኩኝ አይደለም። በቃ ስለዚህ አሁን ይኸውልሽ አንቺ አንደኛ በጣም ትልቁ ነገር ደግሞ ማለት ነው ያንቺን ውድቀት ፈልጓል። ያንቺን በቃ አንቺ ጥሩ ሁኔታ ላይ እንዳትሆኚ አንቺን ጎድቶሻል። ስለዚህ አንቺን ደግሞ ጎድቶሻል አይደለ? እኔ በህግ አግባብ ታስሮ አንቺም ፍትህ ማግኘት አለብሽ። በቃ እኔ አይደለም ምንም የሚታሰረው ምናምን ነገር የለም። መሳፍና እንዴ እዚህ ጋር ላስቁምህና አቤል እኔ ይናል አልገደለኝም፣ ቤተሰቤን አልገደለም፣ ምንም አላደረገብኝም። ያን መግደል ይሻላል እኮ አንቺ እንደዚህ በቃ አቤል ከኔ ህይወት እንዲርቅ ነው የምትፈልጉት። ዋናው ፖይንት ይሄ ነው። ይርቃል። አራቀም ስልኬንም ብሎክ አድርጌዋለሁ። ቴክስት ማይልክም እዩን ያደረገው እኔ እንኳን አይደለም። አሁን እዚህ ወረቀት ላይ ተፈርሚልኛል ሻፈርሚልኝ ምን የሚያስፈርም ነገር? እሺ መታሰር አለበት። አንድ በይኝ ይኸውልሽ እኔ በአንቺ ምክንያት ሳሳስረው ይሄ ልጅ የማን ህይወት እንደሚደታ ታውቂያለሽ? የአብርሃም የሩታ ህይወት የሚበጠበጠው ነገር ይቆማል። አንቺ ህይወት ይቆማል። በቃ እዛን ይሰላም። ቆይ አይደለም። ስለዚህ ይሄ ልጅ አቤል መታሰር አለበት። እኔ ስለ አብርሃም ስለነ ሩታ ምናምን ነገር ይሄ የራሳቸው ላይፍ ነው። ስለነሱ አላወራንም። ስላንቺ ነው ራሳቸው። ይሄ ልጅ እዛ እየበጠበጠ እዚህ ጋር የኛን ቤት ለምረው ይበጠበጠው። እንደማመጥና ቀስ ብዬ ላስረዳ። ቋን አሁን አግሬሲቭ አፈርሚልኝ። ምንም እዚህ ላይ የምፈርመው ነገር የለም። ለምን ማፈርሚ? በቃ ምንም ስላላደረገኝ። እንዴት ነው ምንም ስላላደረገኝ? ምንም የሚያስፈርም ነገር የለም። አልፈርም። ሌላ ነገር አልፈርም። በጣም እውነት ይቅርታ ነኝ። ከትልቅ ይቅርታ ጋር ነው። እኔ ሌላ ነገር አልፈርም። አሁን እዚህ ወረቀት ላይ ፈርሚልኝ። ይኸውልህ መሱ እኔ እዚህ ጋር አንድ ማስረዳት ልነግርህ የምፈልገው ነገር ሲጀመር ለእንደዚህ አይነት ጉዳይ ስትፈልገኝ መጀመሪያም ተነጋግረን እንደማይሆን እነግርህ ነበረ። ወንድሜ ነህ አውቃለሁ። እኔ ስጎዳ ቆማ ማየት አትችልም። እኔ የሆነ ነገር ሲሆን አይኑ የሚሰማህን ፊሊንግ ግን አይሆንም። እዚህ ላይ ፈርሜ አቤልን ማሳሰብ ምናምን ቢያንስ ጥሩ ነገር ላሳለፍ ነው አይደለም። አሁን ላይ ያለውን ነገር ሳይሆን ከዚህ በፊት የተፈጠራቶችን ነገራቶች ነው ማሰብ ያለብን አይደለ? ከዚህ በፊት በጣም ጥሩ ነገር እኮ አንቺ በጣም እየተቆረቆርሽልን ነው ሶሊ። ለታሰር አይደለም በቃ አይደለም ከኔ ህይወት ከወጣ ምን አገባን? አልወጣም። ባለፈው እኮ የተናገረኝ ነገር አለ። እኔ ወይስ የሆነ ገድዬው የሆነ ነገር እንዲፈጠር ነው የምፈልገው? ባለፈው የተፈጠረው ነገር ደረጃ እኮ የሚያስደርስ ነገር የለም። መሳፍንት አንተ ቶሎ ስለምትናደድ ነው በቃ ስሜታዊ አቱ እሱም ወጥቷል። አንዴ ሲጀመር እኔ ካየሁት በጣም ብዙ ቀን ሆኖኛል። አቤልን የት እንዳለ ራሱ አላውቅም። አሁን እኮ አንተም እኔ አሁን ይሄን እዚህ ላይ አልፈርምም ነው አምጥኝ እኔ አንቺ አልፈርም ብለሻል አይደል? አሁን ልንገርሽ አንድ ነገር ልንገርሽ። ይኸውልህ መሱ እኔ እዚህ ጋር አንድ ማስረዳት ልነግርህ የምፈልገው ነገር
ሲጀመር ለእንደዚህ አይነት ጉዳይ ብትፈልገኝ መጀመሪያም ተነጋግረን እንደማይሆን እነግርህ ነበረ። ወንድሜ ነህ አውቃለሁ። እኔ ስጎዳ ቆማ ማየት አትችልም። እኔ የሆነ ነገር ሲሆን አይኑ የሚሰማህን ፊሊንግ ግን አይሆንም። እዚህ ላይ ፈርሜ አቤልን ማሳሰብ ነው የሚባል ጥሩ ነገር ላሳለፍ ነው አይደለም። አሁን ላይ ያለውን ነገር ሳይሆን ከዚህ በፊት የተፈጠራቶችን ነገራቶች ነው ማሰብ ያለብን አይደለ? ከዚህ በፊት በጣም ጥሩ ነገር እኮ አንቺ በጣም እየተቆረቆርሽልን ነው ሶሊ። ለታሰር አይደለም ከኔ ህይወት ከወጣ ምን አገባን? አልወጣም። ባለፈው እኮ የተናገረኝ ነገር አለ። እኔ ወይስ የሆነ ገድዬው የሆነ ነገር እንዲፈጠር ነው የምፈልገው። ባለፈው የተፈጠረው ነገር እኮ የሚያስደርስ ነገር የለም። መሳፍንት አንተ ቶሎ ስለምትናደድ ነው በቃ ስሜታዊ አትሁን። እሱም ወጥቷል አንዴ። ሲጀመር እኔ ካየሁት በጣም ብዙ ቀን ሆኖኛል። አቤልን የት እንዳለ ራሱ አላውቅም። አሁን እኮ እኔ አሁን ይሄን እዚህ ላይ አልፈርምም ነው አምጥኝ እኔ አንቺ አልፈርም ብለሻል አይደል? አሁን ልንገርሽ አንድ ነገር ልንገርሽ። እኔ ይሄን ወረቀት ላይ ካልፈረምሽልኝ አቤልን ገለዋለሁ። ከዛ እኔ ታሰራለሁ። መሳፍንት ምን ያልክ ነው? አሳስረዋለሁ። ካላሳሰርኩ ደግሞ ወይ ገድዬው እኔ ታሰርልሻለሁ። ያንን የፈለግሽው መሰለኝ። አሁን ተፈረሚልኛል ካፈረሚልኝ መሳፍንት ምን ሆነሃል? አይደለም ቆይ ኢየሱስ ሰንከኝ ያለው ውሳኔ በጣም ከባድ ውሳኔ ነው። አሁን እኔ ታስሬ መተሽ ልጠይቂኝ ትፈልጊያለሽ? እሱ ልጁን የሆነ ነገር አድርጌው ባለፈውም ይኸውልሽ የሆነ ነገር በቃ ሲተፋው ነው እንጂ በዛ ሽጉጥ ግንባሩን ነበር ምለው። ሰምተሽኛል አይደል? ምን ሆነሃል? አይደለም ቆይ እኔ ለምንድን ነው ሌላ ነገር ውስጥ የምትከቱኝ? እዩይልም ይመጣና አስባችሁልኝ ከሆነ በቃ ተውት ልጁን። እኔንም በቃ ምንም ከዚህ በኋላ ማንገናኝበት ነገር ከሌለ መተው ነው አይደለ? እዩይልም መጥቶ ይናገረኛል፣ ይቆጣኛል። አንተ መተህ ትናገረኛለህ የሆነ ነገር አይደል? ባለፈው የተናገረኝ ነገር አለ። አላቆምም ብሎኛል። ከሷ ጋር አላቆምም። ምንም በቃ እኔ ከተውኩት ይተወኛል። እኔ ትቼዋለሁ አይደለ? ይተወኛል በቃ ሶሊ ታይ በቃ አሁን እያልኩሽ ያለሁት ነገር አሪፍ ሰምተሽኛል አይደለ? መዙ እኔ ምንም እንደዚህ እኔ ወንድሜና አከብራለሁ በፍራቻ ይሄን ነገር ማድረግ አልፈልግም። ምክንያቱም የሰው ህይወት ነው ያበላሸን ያለ ነው። እኔን ታሰርያሽ ነው። እኔን ታሰር እየሰማሽ ነው? አረ መሳፍንት እኔ እያስጨነቃችሁ ነው እውነት በጣም አሁን ስሚ መጨነቅ ምናምን አይደለም። እኔ እያመመኝ ነው መሱ ተረዱኝ። እኔ እኮ እሱ መታመምሽን ስላልፈለኩት እኮ ነው። ይሄ ልጅ ከታሰረ ሰላም ትሆኛለሽ። በቃ ይሄ ልጅ ይታሰረ እንዴ እኔ እኮ አላጠፋም ምናምን የሚለውን ነገር አይደለም። በቃ አጥፍቷል እስከሚመለስ ድረስ እንተወው። ልጁ እኮ ከጓደኞቹ ጋር ራሱ እኮ ወጥቷል። ኋላ የሆነ ነገር ሆኖ ሌላ ጥፋተኝነት ስሜት እኔ ነኝ ማረግ የሆነ ነገር ከሆነም ያ ነገር እንዳይሰማሽ ከፈለሽ ይታሰር። እኔም ትንሽ በቃ ሰከን እንድል ከፈለሽ ልእፍ ልበል በቃ የኔ ጉዳይ እንዳላነሳብሽ ከፈለሽ እንደዛ አድርጊ። ሶሪ እንደዚህ አድርጎሻል እንደዚህ ተፈጥሯል ብለህ ንገረኝና እኔ እፈርማለሁ። ይሄን ያህል ከባድ ነገር ተፈጥሯል ብለኝና እኔ እፈርምልሃለሁ። ወይ ከዚህ በላይ ምን ልንገርሽ? እኔ አሳማኝ መሳፍን በቃ አንድ ሊፈጠር የሚችል ህይወት ውስጥ ሊደረግ የሚችሉ ነገሮች ናቸው አይደለ የተፈጠረብን። በቃ ከተፈጠረ በኋላ አንዴ እንደዚህ መሆን ምንድነው? አሁን ሶሊ አቤል ጋር ያላቆምሽው ነገር እንዳለ ልንገርሽ። ምን እንደው ታውቂያለሽ? ጭራሽ አቤል 100K ትላንትና ከአብርሃምና እንደዛ ለብሶ ሲጠር ጠርቶሽ ነበረ። አላክልሽም ቴክስት አቤል? እሺ እኔን መጥራቱ ነው አይደለ? እኔ ሶሊ የሱ ጋር ያሉ ሰዎች እንዳለ የኔ ጓደኞች ናቸው። እኔ መጥራቱን ነው አይደለ? እኔ አለመሄድን አስብ። እሱ ጠራኝ እኔ አልሄድኩኝም። ስለዚህ እዚህ ጋር እናንተ ስለማከብር ወይ ለእናንተ ትንሽ ቢሆን ታላቅነት ነገር ስላለኝ ነው እንጂ መሄጄ ነገራቶች ድጋሚ ሌላ ነገር ውስጥ እንዲፈጠሩ ማድረግ እችል ነበር። ግን ጠርቶሽ ነበር አይደል? ለመቶኬው መጥራቱ አይደለም ዋናው ፖይንት እዚህ ጋር እኔ የመሄድን ያለ ምሱ እኔ በጣም ይታገል ልሄድ ነው ልግባ ቤት ነው። ለምን ረምገብ አሁን እያወራሽ ያለው ነገር በአግባቡ አውሪኝ ሶሊ ባንቺ ጉዳይ እኔ ስልክ የቴቴ ስልክ የመርዬ ስልክ እያስጨነቀኝ ነው። ልክ አይደለችም ልጅቷ ፈዛለች። ምን እናርግሽ? እየሰማሽ ነው አይደለ? ጭንቀት ላይ ነው ሁሉም። እንዴት ሌላው ትንሹ ይሁድ እንኳን እየደወለ አረች ልጅ ይለኛል። ተርሽ እንደ ድሮ አታይም ነገር እንደ ድሮ አታረጊም። ገባሻ? ያ ነገር እንትን እየተባለ ነው። ስለዚህ አሁን መስተካከል ያለበት ነገር ይስተካከል። በቃ ቀላል እኮ ነው። እኔ ነገር አድርጌው እኔ ከምታሰብ አይደለም መሱ እኔ እዚህ ጋር ሶሊ ለምንድን ነው ትማቲ ምናምን የሚል ነገር ከመምጣቱ በፊት በቃ ይቅር ሁሉንም ነገር እንተው። አቤልንም እንተው። ጭራሽ እኮ አልቀርት በሰሞኑ እኮ የ100K ፕሮግራም እኮ ጠርቶሻል። የራሱን ላይፍ ይኑር በቃ እንተው መሱ። እኔ አልተውም እንደዚህ አድርጎ ስሚ ሶሊ ባለፈው አይተሻል አይደለ? ባለፈው አይተሻል። አሁን እሱ አንቺ እሱን አላሳሰርም እያልሽ ነው አይደለ? አልፈርም እያልሽ ነው አይደለ? እኔ የሆነ ነገር አድርጌው እኔ ተታሰር ትጠቀለሽ
እስር ቤት ይኸውልሽ አቤልን ላሳስረው አይ እምቢ ካልሽ ደግሞ እኔ ታስሬ ትመጫለሽ። እኔ በጣም አስጨነቃችሁኝ። እሺ በመሀል ቤት ምን ላድርግ? ለኔም ማስቡልኝ እንጂ እንዴ እኔ እኮ እናንተ ናችሁ እያሳሰባችሁኝ ያለው። አቤልን ታውኩት እኮ በቃ ሁለታችሁ ናችሁ እያሳሰባችሁኝ ያላችሁት። አቤል ሌላ ነገር እንደዛ እንትን እዚህ እንደዛ እኔ በጣም እየደከመኝ ነው። እውነት ውስጤ በጣም እየደከመ ነው። እኔ አሁን እንደዚህ እንድትሆኝ ምናምን አይደለም። አሁን ትፈርሚልኛለሽ አፈርሚ መሱ በቃ ምንም ማድረግ አልችልም። አፈርሚ እዚህ ወረቀት ላይ አፈርሚልኝ። ፈርሜ እንደገና ሌላ ጣጣ ውስጥ ከምትሆን አሁን ይኸውልሽ እኔ ከምታሰር አንቺ እሱ ከኔ በልጦብሻል አይደለ? አቤል ከኔ በልጦብሻል። አመታፍ እንደዛ አይደለም። እስኪ ቆይ ስማኝ ቅድሚያ ላሳስረው አላሳስረው በቃ አሁን ፈርመሽ ላሳስረው በቃ ቀላል ነገር አንዴ እኮ እንዲህ መፈረም ብቻ ነው። ሶሪ እኔ አልፈርምም። እሺ ልለምንሽ በእናትሽ ፈርሚ ልለምንሽ በቃ ተይው ሌላው ይቀር በቃ ታሰር በእናትሽ። አረ መሳፍን ምን እኔ እያስጨነቃችሁ ይታስ በቃ አንድ ፊልም ያኮ ነው ሶሊ። ከዛ በቃ አንቺ በቃ ምስካሪነት ብቻ ነው በቃ እኔ ከሰስኩበት መንገድ አለ ምስካሪነት ብቻ ነው የሚያስፈልገው። እኔ አልመሰክርም። ቢያንስ ደህና ጊዜ አሳልፈናል። ቢያንስ እኔ እኮ ያንን አስቤ እኮ በሰላም ውጣ አልኩት ከህይወት ሶሊ። እኔ የሆነ ነገር እርምጃ እንደወስድ አታርጊኝ አቤል ላይ። ባለፈውም የተፈጠረውን አይተሻል። እኔ አምቢ ካለ ደግሞ አሁንም ሄድሽ ያለበት ሂጂ በጥይት ተበሳሰዋለሁ መሱ ይኸውልህ ኢቨን እኔ ብሎክ ማድረግ ፈልጌ አይደለም አቤልን ያደረኩት። ይኸው እሺ እኔ ላንተ ልንገርክ እንዴት ብሎክ ቴክስቱ ይግባ ይደውል ምንም ይበል እኔ የሚመለከተኝ ነገር የለም አይደለ? ማለት የፈለገውን ነገር ቢያደርግ እኔ ካልመለስኩለት እኔ ካላነሳውለት ሶሊ የሚያስብል ምንም አይነት ነገር የለም። እሱ ልጁ የሆነ እንትን እባብ ነገር የሆነ ይችልበታል የሆነ ቴክስት መጻፍ የሆነ ነገር ማለት እኔ እንደዛ ባደርግ እኔ የሚሸወድ አይነት ሰው አይደለም። ባለፈው ያኔ እኮ እንደዛ ሲልሽ አዩ ይመስል ነበር። ቴክስት አልመልስልህም ስላልኩት ነው ልጁ ሊታነቅ ይደረሰው አይደለ? ስጠፋበት ነው ልጁ ማውን ነገር ውስጥ ገብቶ የነበረው። ከዛ አሁን ሌላ ነገር ውስጥ ሆኗል እና ያንን ልጅ ቀስ አድርገን ማውጣት ስንችል ምንድነው ቀስ አድርገን ጭራሽ ለሱ እኮ እያሰብሽ ነው አንቺ። ለምረም ትቆረቆሪለት እንዴ? አንቺ ጤነኛ አይደለሽም እንዴ? እንዴ ለጥፌ እንዳላስገባሽ ወደ ቤት እንዴ? ጭራሽ ካንቺ አልፎ ተርፎ ለሱ ታስቢያለሽ እንዴ? ለምን እዛ ገደል አይገባም? አሁን እኔ እዚህ ወረቀት ላይ ፈርሚልኝና በቃ እኔ ወሊድ ወደ ጣቢያ አይ ካልሽ ደግሞ አልፈርምም ካልሽ ሌላ ምስካሪ ያዘጋጅና በፖሊስ እንዲሰጡ አደርጋለሁ። ሰምተሽኛል? በፖሊስ እንዲሰጡ አደርጋለሁ። እኔ በአካል ሄጄ በስነ ስርዓት እንድሰጠው ነበረ። በፖሊስ እንዲሰጠው ከማረግ አሁን በስነ ስርዓት ንገሪ ሶሊ። አሁን እኔ በቃ ሌላ ነገር አልፈልግም። አንቺም እንደተታም ምናምን አይደለም። እዚህ ወረቀት ላይ ትፈርሚልኛለሽ አትፈርሚልኝ? እነሱ እኔ አልፈርምም። ለምን አልፈርምም? በቃ ስክሪፕቶን ያጂ ስክሪፕቶን እያስገደድከኝ እንትን እንድላታ ሶሊ። እዚህ ወረቀት ላይ ካልፈረምክ ማለት ነው አቤልን የሆነ ነገር አድርጌው እኔ ነኝ እንትን ምለው እንደዚህ እያልክ እያሰራራኸኝ ይኸው ነገር አሁንም ልንገርሽ፣ ይሄ ወረቀት ላይ ካልፈረምሽ እኔ አቤልን እገለውና እታሰራለሁ። በቃ ያንን ነው የፈለግሽው አይደለ? እሺ እኔ የሆነ ነገር ትፈርሚልኛለሽ?